እና የእውነቴን ነው። በዛ ሀገር ላይ የምትኖሩ ልጆች ብዙ ሰዓት የሚሸውዳችሁ እዛ ሂጄ እንዴት እኖራለሁ፣ እዛ ሂጄ ምን አድርጌ እኖራለሁ፣ እዛ ሂጄ ምኑን ከምን አደርገዋለሁ፣ እዛ ሂጄ እንዴት ሁኜ ነው የምኖረው። የሰው ሀገር ሁሌ ታፈነን እኮ ጥሩ አይደለም። ማርያምን ሁሌ ታፈናችሁ። እኔ የተቀመጥኩ ምንም ያክላልም፣ ግን 3 ዓመት አየር አለማግኘት ፀሐይ ራሱ በትክክል አላይም። ማርያምን ስለዚህ ጠቅጠቅ አድርጋችሁ ነቃ ብላችሁ ሰርታችሁ ወደ ሀገራችሁ ነው መግባት ያለባችሁ። እስከ መቼ ድረስ? ማርያምን ብዙ ነው የማውቃቸው ልጆች አሉ መውለድ የዘጋቸው። ማርያምን ብዙ ስለዚህ የሆነ በቃ ስራ ከተባለ አሁን አንዳንድ ሰው ሲሄድ እኔ እንኳን እንደዛ አስቤ አይደለም ሲሄድ ቤት ሰርቼ በአመቴ እንደዚህ ፕላን አስቀምጦ የሚሄድ ሰው አለ። ያ ይሳካላችሁ። ባጭሩ የሆነ ነገር በስማችሁ ካስቀመጣችሁ ቦታው ወይ ግጥም አድርጋችሁ አንድ ቤት ከሰራችሁ ላጥ ብላችሁ መምጣት ማርያምን። ከዛ ቀስ በቀስ ትሰሩታላችሁ። ካልሆነ የሰው ሀገር እርሜ ልካችሁን የሰው ገረር ሆናችሁ መኖር፣ እርሜ ልካችሁን ደምንባ፣ እርሜ ልካችሁን ክሎሮክስ እጃችሁን እየበጣጠሰው አትኖሩ። ስለዚህ በቃ ተሰርታችሁ ትኖራላችሁ እንደ ማንኛውም ሰው እንደሚኖረው